ቴሌግራም ላይ ሀክ እደረጋለሁ የሚል ስጋት አለበት ወይም ደግሞ ሀክ የተደረገ ሰው ያውቃሉ? እንግዲያውስ የሚከተሉትን ሴቲንጎች በማስተካከል ሙሉ በሙሉ ከስጋት ነፃ መሆን ይቻላል። ዳይ ወደ ስቴፑ። በመጀመሪያ ቴሌግራም የሚለውን አፕሊኬሽን እንከፍታለን። ቀጥሎ ሴቲንግ የሚለውን እንጫናለን። ዜን ሴኩሪቲ ኤንድ ፕራይቬሲ ኤንድ ሴኩሪቲ የሚለውን እንጫናለን። በመቀጠል ቱ ስቴፕ ቬሪፊኬሽን የሚላል ኦፍ ነው፣ ኦን እናደርጋለን። ዜን ሴት አፕ ፓስወርድ እንለዋለን። ዜን እዚህ ላይ ፓስወርድ እናስገባለን። ያው ስትሮንግ ቢሆን ፓስወርዳችሁ ይመከራል፣ ግን የማትረሱት ቢሆን እዚህ እሺ ያስገባው ኦኬ። ዜን ኔክስት ላለው ከታች ቀስ እንክታለን። ዜን ከዚህ ጋር ለማስታወስ የሚረዳችሁን ሳምቲንግ ነገር መጻፍ ትችላላችሁ። ፎር ኤግዛምፕል ኤም አልኩት። እሺ ቀጠል። ከዚህ ኢሜል ነው ሪከቨሪ። ኢሜላችሁን ብታስገቡ ሪኮመንድ ይደረጋል። ወደ ኢሜላችሁ ቬሪፊኬሽን ይልክላችኋል። ኢሜላችሁ ጋር ትሄዱና የተላከውን 6 ዲጂት ኮድ ኮፒ ትሉና ትመለሳላችሁ። ዜን መጣችሁ ፔስት ትሉታላችሁ እዛ ጋር። ዜን ራሱ ቬሪፋይ ያደርጋል። ሰክሰስ ይላችኋል። ኦኬ ትላላችሁ። እዚሁ ተጨማሪ ኢሜላችሁ እንደ ሪከቨሪ መጨመር ነው። አድ ኢሜል ነው የሚል ለእናንተ ይመጣው፣ ለኔ ስላለ ሪከቨሪ ይላል። ዜን ሪከቨሪ እንለዋለን። ዜን ኢሜላችሁን እዚህ ጋር ታስገባላችሁ በትክክል። ዜን ኔክስት ትላላችሁ። ኦኬ። ስለዚህ ቱ ስቴፕ ቬሪፊኬሽን ጨረስን። ባክ ብለን እንወጣለን። ዜን አሁን ቱ ስቴፕ ቬሪፊኬሽን የሚለው ኦን ሆነ። ቀጥለን ዲቫይስ የሚለውን እንጫናለን። እዚህ ጋር ለኔ አንድ የሆነው አንድ ቦታ ስለገባው ነው ስልኬ ብቻ። ለእናንተ ሌላ ቦታ ገብታችሁ ሎጋውት ሳትሉ ከወጣችሁ ወይም ሌላ ሰው እየተከማባችሁ ከሆነ 2-3 ዲቫይስ ሊያሳይ ይችላል። ስለዚህ ተርሚኔት ኤንድ ሎጋውት ፍሮም ኦል ዲቫይስ ትሉታላችሁ። እንዳትረሱ እዚህ ላይ ወደ ታች ዝቅ ስትሉ ፕራይቬሲ በሚለው ስል ፎን ነምበር የሚላለ ሲተነቁና ሁካን ኮልሚና ሁካን ስማይ ነምበር የሚላለ ከቻላችሁ ኖበዲ አሊያ ደግሞ ማይ ኮንታክት አርጉትና ውጡ ባክ በሉት ማለት ነው። ዜን ስትመለሱ ፖሊስ የሚላለ ፖሊስን ተነኩትና ሁካን ኮልሚ በሚለው ስር ያለ ፈቃዳችሁ እንዳይደውል ሰው ኖበዲ አሊያ ግን ስልካችሁ ላይ ያለ ሊደውል ማይ ኮንታክት የሚለውን ትመታላችሁ። ወደ ታች ዝቅ ስትሉ ኢንቫይትስ የሚላለ ወደ ግሩፕ ወይም ወደ ቻናል ማን እንድጨምራችሁ ትፈልጋላችሁ? ያለ ፈቃዳችሁ እንዳይጨምሯችሁ ኖበዲ በሊንክ ጆይን እነ መርጌታ ወደ ግሩፕ አድ እንዳያደርጓችሁ እነሱ ይጨምራል። ዜን ባክ ትላላችሁ። በቃ ይሄው ነው ስቴፑ። ጨረስን። ሴቲንግ ላይ ያለውን ነገር በሙሉ ያስተካከልናቸውን ሴቲንጎች እዚህ ላይ ያሳየናል። በቃ አይተን ጀስት ባክ ብለን መውጣት ነው። እንዲሁም በተጨማሪም ቴሌግራም ኤክስ፣ ቴሌግራም ፕላስ የሚሉትን አፕሊኬሽን ባለመጠቀም በእነሱ ፋንታ ዋናውን የቴሌግራም ኦፊሻል አፕሊኬሽን በመጠቀም እንዲሁም ደግሞ ከምታውቁት ወይም ከማታውቁት ሰው ያለ በቂ ካፕሽን ወይም ዲስክሪፕሽን ሊንክ ሲላክላችሁ ባለመክፈት ሙሉ በሙሉ ከስጋት ነፃ መሆን ትችላላችሁ። ለተጨማሪ መረጃ በአማርኛና በእንግሊዘኛ የተዘጋጀ እጥር ምጥን ያለ አንድ ፔጅ ፒዲኤፍ ፋይል ከዚህ ባዮ ላይ በተቀመጠው ቴሌግራም ቻናል ተቀምጦላችኋል። ስቴፖች አሉ፣ መጠቀም ትችላላችሁ። ትወዱታላችሁ። ይመቻችሁ።